በአንድ ወቅት የሰው ልጅ ጣፈንታ ሞቱና ህይወቱ፣ ደህንነቱና ሀብቱ በአንድ ጨካኝ ንጉስ እጅ ተጽፎ ነበር። ያ ንጉስ የጻፈው ደብዳቤ እንዲህ የሚል ነበር። ይህን ደብዳቤ ይዞ የመጣውን ወጣት ገላችሁ በጉድጓድ ውስጥ ቅበሩት የሚል ነበር። ይህ ወጣት የሚሄደው ወደ ሞቱ መሆኑን አያውቅም ነበር። ነገር ግን በሰማይና በምድር መካከል ካሉት ምስጢሮች ሁሉ የላቀው የቅዱስ ሚካኤል ክንፍ በዚህ ደብዳቤ ላይ ሲያርፍ የሞት አዋጅ ወደ ህይወት ሰርግ ተቀየረ። ለመሆኑ በእኛ ላይ የተፈረደውን የጨለማ አዋጅ ወደ ብርሃን መቀየር የሚችል ሰይፍን ወደ ሰላም የሚለውጥ ያ ምስጢራዊ ኃይል ምንድን ነው? ነገ ሰኔ ሚካኤል ነው። ዛሬ በዚህች ደቂቃ ህይወትን ሙሉ በሙሉ የሚቀይር የሰው ልጅ ምቀኝነትና የሰማይን ቸርነት የምናይበትን እስካሁን ሰምታችሁት የማታውቁትን እጅግ አስገራሚ የባህራን ታሪክና የሰኔ ሚካኤልን ተአምር በሲኔማዊ አተራረክ ይዤላችሁ ቀርቤያለሁ። እስከ መጨረሻዋ ሰከንድ አብራችሁን ካልቆያችሁ የህይወትን ትልቁን የእምነት ምስጢር ታጣላችሁ። እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ የሰኔ 12 በዓል በሰላም አደረሳችሁ። ሰላም፣ ጤናና የሰማይ በረከት ለእናንተ ለውድ ቤተሰቦቼ ለቻናላችን ቤተሰቦች ይሁን። ዛሬ የምንተርከው ታሪክ ተራ ታሪክ አይደለም። የልባችሁን ስብራት የሚጠግን ተስፋ ለቆረጡት አዲስ ብርሃን የሚሰጥ እንጂ። ይህ መንፈሳዊ ማዕድ ለሁሉም እንዲዳረስና የእናንተም ህይወት በበረከት እንዲሞላ አሁኑኑ ቪዲዮውን ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ የሆናችሁ ደግሞ እንዲህ ያሉ ልብ የሚነኩ መንፈሳዊና ታሪካዊ ትረካዎች ሁልጊዜ እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በጉጉት ወደማትወጡበት የትረካ ባህር አብረን እንግባ። ታሪኩ የሚጀምረው ከብዙ ዘመናት በፊት ነው። በአንድ መንደር ውስጥ እጅግ ባለጸጋ ግን ደግሞ ክፉና ምቀኛ የሆነ አንድ ሰው ነበር። ይህ ሰው በኮከብ ቆጠራና በጥንቆላ ይኖር ነበር። በአንድ ወቅት በአቅራቢያው የምትኖር አንዲት ምስኪን መበለት ማርገዟንና የምትወልድበት ቀን መቅረቡን ያውቃል። ኮከቡን ሲመለከት ግን ደነገጠ። የተጻፈው ኮከብ ምን ይላል? ይህች ምስኪን ሴት የምትወልደው ልጅ ያንተን ሀብትና ንብረት ሁሉ የሚወርስ አንተን ደግሞ የሚተካ ነው የሚል ነበር። በትዕቢት ያበጠው ባለጸጋ ይህንን አልቀበልም አለ። የድሃ ልጅ እኔን አይተካም በማለት ምቀኝነት በልቡ ነገሰ። ሴትዮዋ በወለደችበት ምሽት ያ ክፉ ሰው ወደ ቤቷ ሄደ። ሊቀ መላእክት ቅዱስ ሚካኤል ግን በዚያ ነበረ። ጨካኙ ባለጸጋ ሕፃኑን ከእናቱ እቅፍ በሽንገላ ነጥቆ ወሰደው። ወደ ጫካ ወስዶ በሰይፍ ሊገድለው ሲል ቅዱስ ሚካኤል እጁን አደረገው። ፍርሃት ወረሰው። ሰይፉን ጥሎ ሕፃኑን በሳጥን ውስጥ አሽጎ ወደ ጥልቅ ባህር ወረወረው። አሁንስ አበቃለት ብሎ ፈገግ አለ። ነገር ግን ባህር የቅዱስ ሚካኤልን ወዳጅ አትወጥም። ሳጥኑ በባህሩ ላይ እየተንሳፈፈ ሄዶ በአንድ በጎች የሚያረባ እረኛ እጅ ገባ። እረኛው ሳጥኑን ከፍቶ ሕፃኑን አገኘው። ከባህር የተገኘ ስለሆነም ስሙን ባህራን አለው። ባህራን አደገ። ውብ ታማኝና ብሩህ ወጣት ሆነ። ከዓመታት በኋላ ያ ክፉ ባለጸጋ ወደዚህ እረኛ መንደር ለእንግድነት መጣ። በዚያም ወቅት ውቡን ወጣት ባህራንን ተመለከተው። ታሪኩን ሲያጠና ግን ያ ከዓመታት በፊት ባህር ውስጥ የጣለው ሕፃን መሆኑን አወቀ። የክፋት ደም በውስጡ እንደገና ፈላ። ባለጸጋው ባህራንን ጠርቶ እንዲህ አለው፣ ልጄ ሆይ ወደ ቤቴ ሄደህ ይህንን ደብዳቤ ለባለቤቴ ስጥልኝ፣ በጣም አስቸኳይ ነው አለው። በደብዳቤው ውስጥ ግን የተጻፈው ምስጢር የሞት ፍርድ ነበር። ይህን ደብዳቤ ይዞ የሚመጣውን ወጣት በአስቸኳይ ገላችሁ ቅበሩት የሚል። ባህራን ታዛዥ ነበር።
ደብዳቤውን ይዞ መንገዱን ጀመረ። መንገዱ ረዥም ነበር። በመካከለኛው ቀን ደክሞት በአንድ ትልቅ ዛፍ ስር ተኛ። እዚያ ጋር በከባድ እንቅልፍ ውስጥ ሳለ የሰማይ ግርማ የለበሰ ክንፎቹ እንደ እሳት ነበልባል የሚያበሩ የብርሃን ልብስ የለበሰ የሰማይ ፈረሰኛ ከሰማይ ወረደ። እርሱ የታናናሾች ጠባቂ፣ የደካሞች ረዳት ሊቀ መላእክት ቅዱስ ሚካኤል ነበረ። ቅዱስ ሚካኤል ባህራን በተኛበት የያዘውን ደብዳቤ አወጣው። ያንን የሞት አዋጅ በብርሃን ጣቶቹ አበሰው። በምትኩም እንዲህ ብሎ ጻፈ። ይህን ደብዳቤ ይዞ የመጣውን ወጣት ባህራን ሲደርስ በአስቸኳይ ውቧን ልጄን አጋቡት፣ ሀብቱንና ንብረቴን ሁሉ አውርሱት። ባህራን ከእንቅልፉ ነቃ። ምንም የሚያውቀው ነገር የለም። ጉዞውን ቀጥሎ ባለጸጋው ቤት ደረሰ። ደብዳቤው ሲነበብ የባለጸጋው ሚስትና ልጆች ታላቅ ሰርግ አዘጋጁ። የሞት ደብዳቤ የህይወት ሰርግ ሆነ። የባለጸጋው ውብ ልጅ ለባህራን ሚስቱ ሆነች። ሀብቱንም ሁሉ ወረሰ። ክፉ ባለጸጋ ከቀናት በኋላ ወደ ቤቱ ሲመለስ የታላቅ ሰርግ ድምፅ ሰማ። ሙሽራውን ሲያይ ግን አይኑ ደረቀ። ባህራን በክብር ተቀምጧል። ባለጸጋው በድንጋጤ እንዲሆነ እንዴት ብሎ ደብዳቤውን ሲመለከት የቅዱስ ሚካኤልን የብርሃን አሻራ በዚያው ሰዓት በትዕቢቱና በምቀኝነቱ ብዛት ልቡ ፈንድቶ በክፋቱ ወጥመድ ራሱ ወደቀ፣ ሞተ። ባህራን ግን በቅዱስ ሚካኤል ጥበቃ የክብር ባለቤት ሆነ። እሰይ! ክፋት በራሱ ጉድጓድ ወደቀ። እሰይ! የደካማው እምነት አሸነፈ። ቤተሰቦቼ ይህንን ታሪክ ለምን ዛሬ ለኛ ተነገረ? ለምንስ ይህንን ሰዓት መድባችሁ አዳመጣችሁ? ምክንያቱም የሰኔ ሚካኤል መላእክት ዛሬም ለኛ ይሰራሉ። ሰው በእናንተ ላይ የሞት፣ የውድቀት፣ የድህነትና የተስፋ መቁረጥ ደብዳቤ ቢጽፉባችሁ አትፍሩ። ሰዎች እናንተን ለመጣል ጉድጓድ ቢቆፍሩ፣ ስማችሁን ቢያጠፉ፣ ወደ ጥልቅ ባህር ቢጥሏችሁ ሕይወታችሁን የሚመራው የሰው ምቀኝነት ሳይሆን የሰማዩ አምላክና የቅዱስ ሚካኤል ጥበቃ ነው። ይህ ታሪክ የሚያስተምረን ትልቁ ቁም ነገር ምንድን ነው? አንደኛ፣ እግዚአብሔር ለእኛ ካለው ክብርና ስኬት ሊያግደን የሚችል ምድራዊ ኃይል የለም። ሁለተኛ፣ ክፋት የቱንም ያህል ቢራመድ ቅንነትና እምነት በመጨረሻ ያሸንፋሉ። ሶስተኛ፣ በእኛ ላይ የታወጀው ማንኛውም የክፉዎች ደብዳቤ ዛሬ በዚህ በሰኔ ሚካኤል ክንፍ ተደምስሶ ወደ ሰርግና ወደ ደስታ ይቀየራል። ስለዚህ ልባችንን አይሰበር፣ ተስፋ አንቁረጥ። ባህራንን ከባህር ያወጣ፣ ሰይፉን ወደ ሰርግ የለወጠ መልአክ ዛሬም ከኛ ጋር ነው። ውድ ቻናላችን ቤተሰቦች የሰኔ ሚካኤል በረከትና ጥበቃ ከሁላችን ጋር ይሁን። ይህንን ድንቅና ልብ የሚነካ ታሪክ ለወዳጅ ዘመድዎ በማጋራት የብርሃኑ ተካፋይ ያድርጋችሁ። ይህንን ታሪክ ከወደዱትና ለነፍስዎ ስንቅ ከሆነው አሁኑኑ ላይክ ማድረጉን እንዳይረሱ። እንዲሁም በየቀኑ የሚለቀቁትን እንደዚህ ያሉ ድንቅ መንፈሳዊና አስተማሪ ትረካዎችን፣ ታሪኮችንና አስተማሪ ቪዲዮዎችን ፈጥኖ ለማግኘት ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቷንም በመጫን ቤተሰብ ይሁኑ። አስተያየተውን ኮሜንት ላይ ያስገቡልኝ፣ ሁሉንም አነባለሁ። መልካም የሰኔ ሚካኤል በዓል ይሁንላችሁ። ሰላም ለሀገራችን፣ ሰላም ለቤተሰባችን፣ ፍቅር ለልባችን። በሚቀጥለው ቪዲዮ እስከምንገናኝ ሰላም። እግዚአብሔር